ሰላም ሰላም ውድ የዩቲዩብ ቤተሰቦቼ፣ እንግዲህ ይሄን ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩት። ዛሬ እንግዲህ የምናወራው ስለ ተሽከርካሪ ነው። ተሽከርካሪ ስንል ስለ መኪናችን ማለት ነው። እና አብዛኛው ሰው ማለት ይቻላል ለመኪናው ኬርለስ ነው። ይሄን እመኑት። መጀመሪያ አብዛኛው ሰው በተለይ ደግሞ ያው ከሚገዛው ሰው ይልቅ ደግሞ መኪና የምታከራዩ ሰዎች ለማን ነው ማከራየው የሚለውን ነገር ዲቴል ብታውቁት ጥሩ ነው። ቢያንስ እንኳን የምታከራዩት ሰው ስለ መኪና ምን ያህል እውቀት አለው፣ ቢያንስ የሆነች ነገር እንኳን ትንሽ እውቀት አለው የሚለውን ነገር እንጂ ዝም ብሎ የቤቱ መንጃ ፈቃድ የመጣለት ሰው ወይ ደግሞ ስለ መኪና ምንም አይነት ሂንት የሌለው ሰው አከራያችሁት ማለት መኪናችሁ ኦልሬዲ ዴድ፣ ምንም ዋጋ ጥቅም አልባ ሆና ነው ወደ እናንተ ጋር የምትመለሰው ማለት ነው። እየተነዳ በነገራችን ላይ አንድ መኪና እየተነዳ ስለመጣ ጤነኛ ነው በቃ ይሄዳል ማለት አይቻልም በነገራችን ላይ። ምክንያቱም በውስጡ በጣም ብዙ ለምሳሌ የሰው ልጅ አሁን ለምሳሌ እኔ እያመመኝ ውስጤን በጣም እያመመኝ ማለት ነው መንገድ ላይ በቃ ለምሳሌ ዝም ብዬ ልሄድ እችላለሁ አይደል? ኖርማል በቃ ለብሼ ዘንጬ ምናምን ነገር መንገድ ላይ ልራመድ እችላለሁ። ያ ማለት ውስጤ ትክክል ነው ማለት አይደለም። ውስጤ የማውቀው እኔ ነኝ አይደል? በቃ ዛት ሴት ስለ መኪናው እናንተ መሄድ ነው እንጂ መኪናችሁ ውስጥ ላይ ምን አይነት ነገር እየተጎዳ ቀስ በቀስ ነው መኪና ውስጥ ላይ ቀስ በቀስ እየተጎዳ የሆነ ሰዓት ላይ ነው የሚቆመው ማለት ነው። የሰው ልጅም እንደዛ ነው። ለምሳሌ ዛሬ ላልበላ እችላለሁ፣ ላልጠጣ እችላለሁ አይደል? ግን እሄዳለሁ፣ ስራ እሰራለሁ ምናምን ነገር። ዛሬ ምን ነገር ላልሆን እችላለሁ፣ ግን በጊዜ ሂደት የሆነ ሰዓት ላይ ምንድን ነው እሱ በቃ ፌል አደርጋለሁ። ጭራሽ ከቤት መውጣት ራሱ ከሚከብደኝ ድረስ ፌል ላደርግ እችላለሁ፣ ላልንቀሳቀስ እችላለሁ አይደል? በቃ ዛት ሴት መኪና ማለት ያ ነው። መኪናና ሰው ልጅ ምንም የሚለያቸው ልዩነት የለም። የሰው ልጅም እንክብካቤ ይፈልጋል፣ መኪናችንም እንክብካቤ ይፈልጋል፣ ግዴታ ነው። በጣም ቀላል ነገር ነው ደግሞ የመኪና በነገራችን ላይ በጣም ሲምፕል ነገር ነው። ምክንያቱም መኪና 5 ሚሊዮን እና 6 ሚሊዮን እስከ 20 ምናምን 30 ምናምን ሚሊዮን ማወጣችሁ ትገዛላችሁ መኪና አይደለ? ያን ሁሉ ብር አወጣችሁ ግን ለመኪናችሁ የሆነ የ1000 የ2000 ብር ለማትሞላ ነገር በጣም የምትነጫነጩ ወይ ደግሞ በጣም ኬርለስ የምትሆኑ ሰዎች አላችሁ በነገራችን ላይ። ስለዚህ ከዚህ ነገር ላይ 500 ወይ ደግሞ 1 ሚሊዮን ብር መኪና ተብላችሁ ከምታወጡ ዛሬ ከስር ነገሮችን በታስተካክሉ ይሻላል ብዬ አስባለሁ። እና ዛሬ የምናገረው በጣም ቀላል ከሆነ ነገርና ዴሊ ማየት ያለብን አንድ ሹፌር በየቀኑ ጠዋት ሲነሳ ቁርሱን በልቶ ምናምን ከቤት እንደሚወጣው ሁሉ መኪናውን ከማስነሳቱ በፊት ምን ነገሮችን ነው ማድረግ ያለበት የሚለው ነገር ነው ዛሬ የምናየው። እነዚህ ነገሮች በጣም ሲምፕል ነው ይመስላሉ እና ደግሞ በጣም ቀላል ናቸው፣ ግን ለመኪናችን በጣም ወሳኝ የሆኑ ፓርቶች ናቸው ማለት ነው። በጣም ወሳኝ ነገር ናቸው። በጣም ትንሽ ነገር ናቸው። ስለዚህ እነሱን እናወራለን። ስለዚህ ያ የመጀመሪያው የሚሆነው ምንድነው? እሱ መጀመሪያ መኪናችን ጋር ሄደን ከማስነሳታችን በፊት የመጀመሪያ ስራችን የሚሆነው ኮፈን እንከፍታለን። ያው ኮፈን መቼም የሚያውቅ የለም። መኪና ከኖረ ካላችሁ ኮፈን ታውቃላችሁ። ኮፈን ከፍታችሁት ዲፕስቲክ ወይ ደግሞ ሊቤሎ ምን እንዳታለች፣ ያው በዲፕስቲክም ሊቤሎም ያው ነው የሞተራችንን ዘይት ምናይበት ማለት ነው። ምን ያህል እንዳለው እና እንደሌለው ምናይበት ማለት ነው። ሊቤሎ ወይ ደግሞ ዲፕስቲክ ማለት ነው። ስለዚህ ትስቡታላችሁ። አብዛኛውን ጊዜ በዶት ነው የሚገለጸው ወይ ደግሞ የሆነች እንደ ግሩብ ነገር ትላለች፣ የሆነች ስንጥቅ ነገር ያላት ነገር ብቻ አንድ አለች፣ ሁለት አለች፣ ዶት የሆነች ሁለት ነገር አለች። ስለዚህ ሁለተኛው ዶት ጋር ስትሆን አብዛኛው ጊዜ ፉል ነው። ሁለተኛው ዶት ጋር ስትሆን ያው ይሄንን እንግዲህ ማንኛውም እንግዲህ መኪና ሄዳችሁ ሰርቪስ ታደርጉበት ጋራጅ ውስጥ ምናምን ነገር የማታውቁ ከሆነ መጠየቅ ትችላላችሁ። ምኑ ጋር ሲሆን ነው ጥሩ የሚሆነው ምናምን ነገር የሚለውን ነገር ማለት ነው። ስለዚህ ያው ሄዳችሁ መጠየቅ ትችላላችሁ። ከዛም በኋላ እሷን በየጊዜው በየጠዋቱ እያወጡ ማየት። ይሄ ማለት ምንድነው? እሱ ሞተር ከመነሳቱ በፊት በነገራችን ላይ መኪናው ያለበት ቦታ ይወስነዋል። መኪናዎች ማቆም ያለባችሁ ሌቭል ቦታ ነው። ሌቭል ማለት ቁልቁለትም መሆን የለበትም፣ ዳገትም መሆን የለበትም። መኪናው መቆም ያለበት ቦታ ማታ ልክ ስታቆሙት ስታድሩት ቦታው ሌቭል ቢሆን ይመረጣል። ምክንያቱም ወደታች ቁልቁል ከሆነ የሚያሳየን የዘይት መጠን ወይ በጣም ብዙ አብዝቶ ሊያሳየን ይችላል። ዳገታማ ከሆነ ደግሞ ቀንሶ ሊያሳየን ይችላል። ስለዚህ ለማወቅ እንቸገራለን። ስለዚህ መጀመሪያ መቆም ያለበት ቦታ ሌቭል የሆነ ቦታ ነው። ሌቭል ማለት በቃ ስትሬት ቀጥ ያለ ቦታ ማለት ምንም በጣም ጎርባጣም የሌለበት ቦታ ላይ ቢቆም ይመረጣል።
ያው እንደዛ ለማድረግ ሞክሩ። የምታቆሙበት ቦታ የማይመች ያላችሁ ቦታ ግን ያው እንደዚህ ሌቭል ያልሆነ ቦታም ከሆነ እንግዲህ የሚቆመው ከዛ ቦታ ከሄዳችሁ በኋላ ሌላ ቦታ ሄዳችሁ ቼክ ማድረግ ምናምን ነገር አቁማችሁ ያው ሞተሩን አስነስታችሁ ከሄዳችሁ በኋላ ሌቭል የሆነ ስቆሙ ሞተሩን ከጠፋችሁት በኋላ ከ3 ከ4 ደቂቃ በኋላ ማየትም ትችላላችሁ። እና ጠዋት ሞተራችን ከመንፋታችን በፊት ማየት ያለብን አንደኛ ዘይት ነው። ያው ዘይቱን አውጥቶ ማየት ጥሩ ነው አይደለም፣ ቀንሷል አልቀነሰም ምናምን የሚለው ነገር። በነገራችን ላይ የሞተር ዘይት ሲበዛም ችግር አለው፣ ሲያንስም ችግር አለው። ግን ኦቨር ግን ያው ሲያንስ ነው ችግር ያለው። ሲያንስ ያው ብዙ እቃዎችን ዳሜጅ ስለሚያደርግብን ችግር አለው፣ በጣም ኦቨር ችግር አለው። ሲበዛ ግን ያው ጉልበት መያዝ ምናምን ነገር ስለሆነ እሱን ያው መቀነስም ይቻላል። ከስር ያው ይታወቃል። ካወቃችሁ እናንተም ትቀንሱታላችሁ። ካልሆነ ደግሞ መካኒክ ሄዳችሁ አስቀንሳችሁ ሌቭል የሆነ ቦታ ላይ እንደውም ካደረጋችሁ በኋላ ማስተካከል ይቻላል። አንደኛው እሱ ነው። ሁለተኛ ደግሞ በጣም ቀላሉ ነገር ውሃ ነው። ውሃ ወይ ደግሞ ኮላንት ለሞተራችንን እንግዲህ ለማቀዝቀዝ የምንጠቀመው እንግዲህ ውሃ ወይ ኮላንት ነው። አብዛኛው ጊዜ ኢትዮጵያ ውስጥ እንግዲህ ውሃ ነው የምንጠቀመው። ያው ከአቅም ማነስ ምናምን ነገር ይባላል። ያው እንግዲህ ሁሉም የራሱን ጓዳ ራሱን የሚያውቀው። ስለዚህ በዚህ ነገር ማለት አልችልም። ያው ኮላንት ጥቅሙ ከውሃ የሚለይበት ምክንያት ያው ኮላንት አንደኛ አንቲረስት ነው፣ ዝገት እንዳይዝ ያደርገዋል። ያው የምንጠቀመው ያው ሞተር ላይ ብረት ምናምን ነገር ነው አይደል? ስለዚህ ያ ሞተር ውሃ በሚመላለስበት ሰዓት ውሃ ያው በራሱ ዝገት ምናምን ያስይዛል። ኮላንት ስንጠቀም ግን እዛ ጋር ዝገት እንዳይዘው ያደርጋል። ረጅም ጊዜ ይቆያል ማለት ነው አንደኛ። ሁለተኛ ደግሞ አንቲፍሪዝ ነው። አንቲፍሪዝ ማለት በቀላሉ የማይቀሰቅስ ነገር ነው። ቀዝቃዛ ቦታ ላይ ቢያድር ራሱ በቀላሉ አይቀሰቅስም። ያንን ሙቀቱን ተቋቁሞ የመቆየት ኃይል አለው። ውሃ ቢሆን ለምሳሌ በረዶ ይሰራል አይደል? ስለዚህ ጠዋት ስናስነሳው ሞተራችንን ምናምን ያው ትንሽ ሊደበድብ ምናምን ነገር ይችላል እስከሚሞቅ ድረስ ምናምን። ያ ግን ያንን ውሃነቱን ኮላንት እንደሆነ የመቆየት ኃይል አለው። ያ ያው ልዩነቶች ግን ያው ካለው አቅም አንፃር አብዛኞቹን ውሃ እንጠቀማለን። ግን ሆኖም ግን ጠዋት ስንነሳ ውሃ ማየት ውሃ ምንም እንትን የሚል ነገር አይደለም። የረር ካፕ አለች፣ እሷን ከፈት አድርጎ ማየት ነው። ምንም ተአምር ምናምን ነገር አይደለም። እሷን በማየት ብቻ የሞተራችንን የቆይታ ጊዜ እንትን ማለት እንችላለን ማለት ነው፣ መከላከል እንችላለን። እንግዲህ ያው እስካሁን ምን አየን? ዘይት አየን፣ ውሃ አየን። በጣም ቀላሉ ነገር እንግዲህ እና ሶስተኛው ነገር ደግሞ ያው ብዙም አላበዛባችሁ፣ ግን ሶስተኛው ነገር ደግሞ ፍሳሽ ምናምን ነገር ማየት አለቀ። ከመኪናችሁ ስር ለምሳሌ ማታ አጥፍታችሁ ወደ ትገባላችሁ አይደለ? ጠዋት ስትመለሱ መኪናችሁ ዝቅ ብላችሁ ማየት ፍሳሽ አለው የለውም ምናምን፣ አንዳንዴ በሞተሩ ዙሪያ ምናምን ፍሳሽ ምናምን ነገር ማየት። ይሄ ማለት እንግዲህ ይሄ ሁሉ እንግዲህ ቢያንስ ምን ያህል ደቂቃ ይፈጃል እንኳን ብለን ብናስብ ቢበዛ ወይ 3 ደቂቃ ተውትሽ 5 ደቂቃም ይፍጅ። በቀን ውስጥ ቢያንስ 5 ደቂቃ ለመኪናችን ጊዜ ሰተናት የመኪናችንን ሞተር የመቆያ ጊዜ ስናራዝሙ ማለት ነው። ሳሉት እንግዲህ ይሄን ማለት ከውጪ ራሳችንን መከላከል። ስለዚህ እነዚህ ነገሮችን በማድረግ ሞተራችንን ወይ ደግሞ ራሳችንንም ካላስፈላጊ ወጪ እንጠብቅ ማለት ነው። ስለዚህ አብዛኛው አንዳንዴ ኬርለስ መሆን ዋጋ ያስከፍለናል። ስለዚህ እነዚህ ነገሮችን በማድረግ ከብዙ ነገሮች እንዳል። ስለዚህ እስካሁን ድረስ ከተከታተላችሁኝ ይሄን ቤት ሰብስክራይብ እና ላይክ በማድረግ ኮሜንት ላይ ደግሞ ሀሳባችሁን ግለጹልኝ። በቀጣይ ደግሞ ስለምን እንድነግራችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። እነዚህ ነገሮች እንግዲህ አይቼ እኔም ሀሳብ ሰጥበታለሁ። እኔም ደግሞ ሌላ አዳዲስ ነገሮች ምናምን ነገር እንደዚህ እንመጣለን እና ሌሎች አዳዲስ ነገሮችንም ማወቅ የምትፈልጉ ከሆነ ይሄን ቤት ሰብስክራይብ እና ላይክ በማድረግ ጀምሩት። ከዚህ በኋላ ደግሞ ብዙ ነገሮችን አብረን እንናገራለን ስለ መኪናችን ያለውን ነገር። ይመቻችሁ። እናመሰግናለን እስካሁን ስለተከታተላችሁ። ፒስ አይ